ሰላም ጤናስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ የፋኖ ተጋድሎ ከፊቱ አዳዲስ ምዕራፎችን ለመሻገር ተዘጋጅቷል ፋኖ የአማራን ህዝብ የሉና አደጋ ለመቀልበስ የሚያስችል ቁመና ላይ መድረሱን ከዚያም ባለፈ ቀጠናዊና አህጉራዊ ተጽዕኖ ፈጣሪ ኃይል ሊሆን እንደሚችል ያረጋገጠበት ስኬት ላይ ደርሷል ባለፉት 2 እና 3 ወራት የፋኖ ኃይሎች ከመደበኛ ዕለታዊ የውጊያ ውሎች ይልቅ በስልጠናዎችና በግምገማዎች ነበር ያሳለፉት ራስን ማደራጀት ያለፉትን የትግል እንቅስቃሴዎች መፈተሽ ለወሳኙና ለትልቁ ድል እቅዶችን ማውጣትና ሌሎች ተግባራትን በማከናወን የተጠመዱት የፋኖ አደረጃጀቶች ካለፈው ሳምንት አንስቶ በአዲስ የትግል መንፈስ የአገዛዙ ጥምር ኃይሎች ላይ ከፍተኛ ኪሳራ ያደረሱ ውጊያዎችን በማድረግ ላይ ናቸው በአራቱም የአማራ ማዕዘናት በበርካታ ግንባሮች የፋኖ ኃይሎች የአብይ አህመድን ሰራዊት ገጥመው በመቶዎች የሚቆጠሩትን ሙትና ምርኮ ያደረጉ ሲሆን ስንቅና ትጥቆችንም በቁጥጥራቸው ስር አድርገዋል ጎንደር አጅሬ ጃኖራ በአዘዞ ጠዳ በበለሳ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች መፈጸማቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል በሰሜን ሸዋ ምንጃር በረህት ላይ ላለፉት 3 ቀናት በደፈጣና በፊት ለፊት ውጊያ የአብይ አህመድ ሰራዊት ላይ ጠንካራ ምት የተሰነዘረ መሆኑ ታውቋል በርካታ የሰራዊቱ አባላት ሙት ቆስለኛና ሙርኮ መሆናቸውን ከአማራ ፋኖ የሸዋ እዝ የደረሰን መረጃ መላክቷል በጎጃም ሰከላም በባህር ዳር ዙሪያ ዛሬም ወታደራዊ እንቅስቃሴዎች እየተካሄዱ ነው በወሎም እንዲሁም በፋኖ ኃይሎች በርካታ አካባቢዎች በቁጥጥር ስር እየሆኑ ነው የዛሬውን የአውደ ውጊያ ውሎም የዘውትር ተባባሪያችን በአጭሩ ዘገባውን ያደርሰናል ሰሜን ሸዋ አካባቢ ምንጃር በረህት ተብሎ የሚጠቀስ አካባቢ የመከላከያ ሰራዊት ለማጥቃት እንቅስቃሴ አድርጎ በከፍተኛ ደረጃ ሰራዊቱ ተመቶ ተደምስሶ እጅ ሰጥቶ የያዙት መኪና ተቃጥሎ ከፍተኛ ጉዳት ደርሶባቸው የተመለሱት ሰራዊት እንደሌለ ነው እየሰማን ያለነው አጠቃላይ በዚህ 2 እና 3 ቀናት ውስጥ የመከላከያ ሰራዊት በጣም ከፍተኛ ስጋትና ነው በካምፓቸው የተቀመጡ የመከላከያ ሰራዊት አባላትን ወደ ፋኖ መሽገው ወደሚገኙበት አካባቢ ያለ ቅድና ያለ ስትራቴጂ እዚህን ቦታ ታስለቅቃላችሁ ተብሎ ያለ ፍላጎት ተገፍተው ከገቡ በኋላ የመከላከያ ሰራዊቱ እምነት ላይ የተመሰረተ ማጥቃት ስላላደረገ የፋኖ ኃይሎች እጅግ በጣም ጠንካራ ይዞታቸው ስለነበረ በረከት አካባቢ ከፍተኛ ጉዳት ደርሶበታል የመከላከያው ሰራዊት መሳይ ትልቅ ድል የተገኘው ሌላው ማዕከላዊ ጎንደር ወገራ ወረዳ አጅሬና ጃኖራ ተብሎ የሚጠቀሰው አካባቢ ያለ እስከዛሬ ድረስ ከተገኙ ድሎች በጣም ለየት የሚያደርገው 13 ጊዜ በላይ ማጥቃት ሙከራ አድርጎ ነበረ በዚህ 13 ጊዜ በላይ 3 እና 4 ክፍለ ጦሮችን ያዘ ለማጥቃት እንቅስቃሴ አድርጎ ያንን ቦታ በጭራሽ መቆጣጠር አልቻለም እየተመታ ተመልሷል ነገር ግን የመመለስ ድል አግኝተው ነበር የ12 ውጊያዎች ላይ የተወሰነ ሰራዊት ቢጎዳባቸው ነገር ግን ሸሽተው ወደ ጎንደር ከተማ ለመግባት ድሉን አግኝተው ነበር ዛሬና ትናንትና የተደረጉ ውጊያዎች በጋኖራና ባጭኔ ቀበሌዎች ላይ የተደረጉ ውጊያዎች አንድ ሙሉ ክፍለ ጦር ገብቶ መመለሻ አጥቶ ተከቦ በ3 የፋኖ ክፍለ ጦሮች ነው ከበባ የተደረገበት የተወሰነ መከላከያ ሰራዊት ከተገዳባቸው በኋላ አብዛኛው ሰራዊት ከ50% በላይ የመከላከያ ሰራዊት እጅ ነው የሰጠው ግን በፍላጎቱ አይደለም ተከቦ መውጫ በማጣቱ ምክንያት እጅ ሰጥቷል አሁን ዛሬ ወገራ አውራጃ ተብሎ የሚጠቀሰው ወይም ከዳባት ጀምሮ እስከ ስክስ ድንጋይ ድረስ ማለት ይቻላል ከፍተኛ ደስታ ነው ያለው መከላከያ ሰራዊቱ ከነሙሉ ትጥቁ እጅ ሰጠው ተገዶ ነው እጅ ሰጠው ተመቷል የመከላከያ ሰራዊቱ ያንን አካባቢ አሁንም ፋኖች ተቆጣጥረው ወደ ጎንደር ከተማ በመጠጋት ላይ የሚገኙ እንግዲህ ከትናንት ወዲያ ደግሞ እንደሰማው ከሆነ በታች በኩል የጎንደር ከተማ አቅራቢያ ላይ በሚገኘው ዩኒቨርሲቲ ጀርባ ላይ የሚገኙት ጸዳ የሚባሉ ከተሞች ላይ የማዕከላዊ ጎንደር ፋኖች ከደንቢያ እና ሐሙሲት የተሰባሰቡ ፋኖች በዛ አካባቢ ሲንቀሳቀስ የነበረውን የመከላከያ ሰራዊት ሙሉ በሙሉ ደምስሰው ጸዳ ከተማ በፋኖ ቁጥጥር ስር ወድቃለች እንግዲህ ጸዳ ከተማ በጎንደር ከተማ አስተዳደር ስር ነው ያለችው እንግዲህ ፋኖ ጎንደር ከተማ በምን ያክል ርቀት እንዳለ ኃይሉን አጠናክሮ እንዳለ የሚያሳይ ነው መከላከያ ለማጥቃት ይንቀሳቀሳል ነገር ግን እየተመታ ወደ አዘዞ ነው እየተመለሰ ያለው በበለሳ አካባቢ እንዲሁም በወረታ አካባቢ ተጠናቸው የዞኑ አመራሮች በሁለት እግር መቆም ለልማት ምናምን የሚሉት ስብሰባ የአካባቢው ንብረት እየሰበሰቡ እንቅስቃሴ እያደረጉ በነበረበት
ሰዓት የፋኖ ኃይሎች ድንገት ገብተው ወረታ ከተማ አጠገብ ከሚገኘው የግብርና ኮሌጅ ውስጥ ስብሰባ በሚያደርጉበት ሰዓት ድንገተኛ ጥቃት ተንዝረው በትነዋቸዋል። ዛሬ ደግሞ አሁን ከሰዓት በኋላ ወደ አዘዞ የአድማ ብተና ካምፕ ውስጥ ሰርጎ በመግባት አጥቅቶ አሰልፎ በመግባት ሸሽቶ የነበረውን የመከላከያ ሰራዊት ወደ ጎንደር ከተማ ካስገቡ በኋላ አዘዞ አየር ማረፊያ አካባቢ የሚገኘውን የአድማ ብተና ካምፕ ከበባ በመፈጸም 10 የአድማ ብተና ኃይሎችን እርምጃ በመውሰድ እዛ ያለውን የመከላከያ ሎጂስቲክስ ተተኳሾችን፣ መሳሪያዎችን በእጃቸው አስገብተው እዛው በቅርብ ርቀት ላይ ወደ ካምፓቸው ተመልሰው ነው ያሉት። መሳይ ከፍተኛ ድል ነው። እንግዲህ አዘዞ ከተማ በጎንደር ከተማ አስተዳደር ውስጥ ነው ያለችው። ይህ በእንዲህ እንዳለ ድርድር በሚል ሽምግልና የገቡ አካላት ከድርጊታቸው መቆጠብ እንዳለባቸው ተመለከተ። ስለ ድርድር የሚናፈሰው ወሬ ፈጽሞ የተሳሳተ መሆኑን የአማራ ፋኖ የጎጃም እዝ አመራር አባል ገልጸዋል። አመራር አባሉ ለአንከር ሚዲያ በሰጡት አጭር ቃለ መጠይቅ ላይ እንዳሉት ፋኖን ለመከፋፈል በሚል በሽምግልና ሰበብ የሚደረግ እንቅስቃሴ ውጤት የማያመጣ መሆኑን ሽማግሌዎቹና ሽማግሌ ላኪዎቹም እንዲገነዘቡ ያስፈልጋል ብለዋል። ሰሞኑን በብልጽግና የዲጂታል ሰራዊት በኩል የተወሰኑ የፋኖ አመራሮች ከአብይ ጋር ለድርድር ሊቀመጡ ነው የሚል ሐሰተኛ ወሬ ማሰራጨቱን ተከትሎ ያነጋገርናቸው የፋኖ አመራር አባሉ ከአብይ አህመድ ጋር መደራደር በአማራም ሆነ በኢትዮጵያ ሕዝብ ላይ ክህደት መፈጸም ነው ሲሉ ምላሽ ሰጥተዋል። የአማራ ፋኖ ኃይሎች ወደ አንድነት እየመጡ መሆናቸውን የጠቀሱት አመራር አባሉ በቅርቡ አንድ ወጥ የሆነ የፋኖ አደረጃጀት ተመስርቶ ለህዝቡ እንደሚገለጽ አስታውቀዋል። በወሎ ከፍተኛ ድል በፋኖ ኃይሎች መመዝገቡ ተገለጸ። የአገዛዙ ሰራዊት ከጥቅም ውጪ መደረጉን ነው ያገኘነው መረጃ የሚያመለክተው። በወሎ፣ በሸዋ፣ በጎጃም የተካሄዱ ባሉ የህልውና ተጋድሎች ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሽንፈት እየገጠመው መሆኑን ተከትሎ የአብይ አህመድ አገዛዝ ወታደራዊ አመራሮችን ወደ አዲስ አበባ መጥራቱም እየተነገረ ነው። የአማራ ክልል ብልጽግና አመራሮችም ለልዩ ስብሰባ መጠራታቸው እየተነገረ ነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በሰሞኑ በጎጃም አካባቢ ከፍተኛ ቁጥር ያለው የአገዛዙ ሰራዊት መማረኩን ተከትሎ ብልጽግና መንደር ከፍተኛ የሆነ ድንጋጤ እንደተከሰተ ሰምተናል። በወሎ ቀጠና የፋኖ ኃይሎች ያው ከተለመደውም እጅግ በጣም ከፍ ያለ በበርካታ ወረዳዎች ላይ በተመሳሳይ ሰዓት ጥቃት ጀምረዋል። በተለይ በዋናነት ወታደራዊ ዘመቻው አቡጀዋል። ከደሴ ወደ ምዕራብ ወሎ የሚወስደው ዋና የአውራ ጎዳና መንገድን ተቆጣጥረዋል። ታህሳስ 28 የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከወሎ እስከ ሸዋ ቀጠና አዋሳኝ የሆኑ ወረዳዎች ላይ በተለይ በዋናነት የምዕራብ ወሎና በሰሜን ሸዋ የደቡብ ቀጠናዎች አካባቢ ላይ በሚያካልሉ አጎራባች ወረዳዎች ላይ ከፍተኛ ጥቃት ነው እየፈጸሙ የሚገኙት። ዘመቻውን መጀመሪያ ስንታየው ማሞ ወይም ራምቦ ብለው የጀመሩት ዘመቻ ከሌሊቱ 10 ሰዓት ጀምሮ በርካታ አካባቢዎችን በተመሳሳይ ሰዓት ከባድ ጥቃት መክፈታቸውን አስታውቋል። ዘመቻ ራምቦ መቅደላ፣ ተንታ፣ አጅባር፣ ወግዲ፣ አምባሰል፣ ለገሂዳ፣ ለጋምቦ፣ ተውለደሬ፣ ጃማ ደጎሎ፣ ልጓማ፣ ከለላ እነዚህ 11 ወረዳዎችን ያካለለ ጥቃት ነው የከፈቱት። በእነዚህ በ11 ወረዳዎች ላይ በተመሳሳይ ሰዓት ከፍተኛ ጥቃት በመሰንዘር በርካታ ወታደራዊ ምሽጎችን መደርመስ ችለዋል። እንግዲህ የአገዛዙ ሰሜን ምስራቅ እዝ 801ኛ ኮር አድማ ብተና፣ ሚኒሻ፣ ፖሊስ፣ የብልጽግና አመራሮች መሳሪያ ይዘው ሳይቀር ከፍተኛ መከላከል ቢያደርጉም አልቻሉም ማለት ይቻላል። ከፍተኛ ምት ደርሶባቸው በ3 እና በ4 ወረዳዎች ላይ ተበትነው የፋኖ ኃይሎች እነዚህ ወረዳዎች መቆጣጠር ችለዋል። እንግዲህ እስካሁን ባለው መረጃ ከሆነ ከለላ ወረዳ፣ መቅደላ ወረዳ፣ ተንታ፣ አጅባር ከተማዎችንና ወረዳዎችን ተቆጣጥረዋል። በተለይ በመቅደላ ወረዳ ማሻ ከተማ ላይ የፋኖ ኃይሎች በአገዛዙ ጦር ላይ በከፈቱት ውጊያ በርካታ ጦር ተደምስሷል። ኦራልም ጨምሮ በርካታ ወታደራዊ ሎጂስቲክስ የያዙ ተሽከርካሪዎች ከነሙሉ ሎጂስቲክሳቸው ሙሉ ሬሽናቸው በፋኖ ቁጥጥር ውስጥ እንደገቡ ነው መረጃዎች የሚያመላክቱት። የጦር አባላቱንም አመራሮችን ጨምሮ በእጃቸው እንዳስገቧቸውና በተለይ በዋናነት ደብረ ዘይትና ኮሬብ የነበረው የአገዛዝ ጦር 1 ሰዓት ባልሞላ ጊዜ ውስጥ በፋኖ ኃይሎች ውጊያ ተበትኗል ተብሏል። በተንታ ወረዳ አጅባር ከተማ የፋኖ ኃይሎች ገብተዋል። የአገዛዙ ጦር ደግሞ ክፉኛ ተመቶ ተበታትኖ ወደ ሌሎች አጎራባች ወረዳዎች እንደሸሸ ነው መረጃዎች የሚያመላክቱት። ተንታ አሁን በከባድ
በከባድ እና በቡድን መሳሪያ ከፍተኛ ውጊያ እየተደረገ እንደሚገኝና ከደሴ ተንታ ወደ መቅደላ የሚወስደው ዋና መንገድ በፋኖ እጅ ቁጥጥር ውስጥ መግባቱንና ይህንን ተመልሶ ለመያዝ የአገዛዙ ጦር ሰራዊት አሰማርቶ ዋናውን አውራ ጎዳና ለመቆጣጠር ጥረት ቢያደርግም እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። የወሎና ሸዋ አዋሳኝ የሆነችው የከለላ ወረዳ የፋኖ ኃይሎች አሁን ተቆጣጥረዋታል። እንግዲህ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ወረኢሉ፣ ለገሂዳ፣ ወይና አምባና ጃማ ደጎሎ አካባቢዎች በጋራ አንደኛው በምስራቅ በኩል አንደኛው በደቡብ በኩል አድርገው በመሃል የአገዛዙ ጦር አስገብተው ከፍተኛ የሆነ ጥቃት ሰንዝረውበት ራሱን መከላከል እስኪያቅተው ድረስ በየገደሉ ገብቶ ተበትኖ እንደሚገኝ መረጃዎች እያመላክቱ ነው የሚገኙት። የሐሰት እንግዲህ ክምር የእውነትን ብርሃን ሊያዳፍነው እንደማይችል በሸዋ እና በወሎ የተደረገው ጥቃት አመላካች ነው ማለት ይቻላል። እንግዲህ የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሪ፣ ልጅ ኢያሱ እና የደጋው መብረቅ እነዚህ ሶስት ኮሮች በጋራ በመሆን በተቀናጀ ሁኔታ ከበላጎ ልዩ ተወራሪ ሻለቆች ጋር በጋራ በመሆን ከፍተኛ ጥቃት ሰንዝረው ትልልቅ ድሎችን አስመዝግበዋል። እንግዲህ የተገኙ ድሎች በልጅ ኢያሱ 24ኛ ክፍለ ጦር ብቻ እንኳን 1 ብሬን፣ 30 ክላሽ፣ ከ1000 በላይ የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኞች በአንድ የጦር ግንባርና በርካታ የሰራዊቱ አባላትን የተደመሰሱ ሲሆን እንዲሁ በልጅ ኢያሱ ኮር 23ኛ ክፍለ ጦር 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ ቁሳቁስ የጫነ 1 ካሶኒ ረጅም ባለ 22 ጎማ ተሽከርካሪ ወታደራዊ ስንቅ የጫነ 40 ክላሽ፣ ከ2000 በላይ የክላሽ ተተኳሽ፣ ከ1500 በላይ የብሬን ተተኳሽና 100 አለቆችን ጨምሮ 25 ምርኮኞችን የ23ኛ ክፍለ ጦር የፋኖ ኃይል በቁጥጥራቸው ስር ማድረጋቸውን ነው ያስታወቁት። እንግዲህ የደጋው መብረቅ ደግሞ 2 ብሬን፣ 75 ክላሽ፣ 1 ኦራል ተተኳሽ እና የእጅ ቦምቦችን ጨምሮ 51 መከላከያዎችን፣ 35 ሚኒሻ፣ 25 ፖሊስ በድምሩ ከ106 በላይ ምርኮኞችን የደጋው መብረቅ የምትባለው ኮር ብቻ በእጇ ያስገባች መሆኗን ተናግረዋል። እንግዲህ በዙ ደረጃ ካየነው ደግሞ 4 ብሬን፣ 145 ክላሽ፣ 1 ስናይፐር፣ 2 ኦራል ከነ ወታደራዊ ቁሳቁሱ ጋር 1 ካሶኒ ሬሽን የጫነ ትልቅ ተሽከርካሪ መኪና፣ ከ3500 በላይ የክላሽ ተተኳሽ፣ ከ2500 በላይ የብሬን ተተኳሽ፣ 75 መከላከያ፣ 35 ሚኒሻ፣ 20 ፖሊስ በአጠቃላይ 141 ምርኮኛ በዚች በአንዷ ኮር ብቻ የተማረከ መሆኑን ነው መረጃዎች የሚያመላክቱት። እንግዲህ በወሎ አሁንም ከፍተኛ ውጊያ እየተደረገ ሲሆን በአጠቃላይ በወሎ 11 ወረዳዎች ላይ የፋኖ ኃይሎች ከፍተኛ ጥቃት እየፈጸሙ ሲሆን የመከላከያ ሰራዊቱ ደግሞ ትልልቅ ወታደራዊ ካምፖችን በኮንክሪት የተሰሩ ወታደራዊ ምሽጎችን እየተደረመሰበት ከምሽግ እየወጣ ወደ ከተሞች እየተበተነ እንደሚገኝ ነው መረጃዎች የሚያመላክቱት። በወሎ አካባቢ ብቻ ሳይሆን በሸዋ ቀጠናም እንዲሁ ከፍተኛ ትንቅንቅ እየተደረገ እንደሆነ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ውስጥ በሞጆና በናዝሬት አቅራቢያ ከፍተኛ ድል ያገኘበትን ውጊያ ያደረገበት፣ በደቡብ አማራ ቀጠና ከሰም 2ኛ ኮር ነበልባል ክፍለ ጦር በአገዛዙ ጦር ኃይል ላይ በሌሊት በፈጸመው ጥቃት ባልጪ ከተማ ላይ ገብቶ በፈጸመው የተቀናጀ ማጥቃት በአገዛዙ ጦር ላይ ከባድ ጉዳት አድርሶበታል። ነበልባል ክፍለ ጦር ለማፈን እና ለመምታት ታሳቢ አድርጎ ጉዞ የጀመረው የአገዛዝ ጦር በመልሶ ማጥቃት በሌሊት በተፈጸመ ጥቃት ሙትና ቁስለኛውን እንኳን ማንሳት ሳይችል አዝረግቆ ከቦታው እንደሸሸ ነው መረጃዎች የሚያመላክቱት። በትናንትናው ዕለትም እንዲሁ የንጉስ ሚካኤል አሊ ኮር በአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ሌሊቱን አጅባር ከተማ በመግባት ናሆር ሜዳ በተባለ የከተማዋ ክፍል በነበረው የአገዛዝ ጦር ካምፕ ላይ በፈጸሙት የማጥቃት እንቅስቃሴ ከፍተኛ ጉዳት እንዳደረሱበትና እቺን ናሆር ሜዳ የተባለችውን የጦር ምሽግ መቆጣጠር መቻላቸውን ነው መረጃዎች የሚያመላክቱት። አሁንም ለጋምቦ ወረዳ ገነቴ ከተማ ላይ ደፈጣ በመጣልም እንዲሁ የሸሸውን ሰራዊት በመሃል ቆርጠው እያስቀሩት ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እያመላክቱ የሚገኙት። መሳይ ሰሞኑን በጎጃም ስናን በአገዛዙ ሰራዊት ላይ ከባድ ኪሳራ ያደረሰው ጥቃት በአገዛዙ መንደር አገግመው ሳይጨርሱ የተፈጠረው ድንጋጤ ሳይበርድ ነው እንግዲህ በወሎ ተመሳሳይ በሆነ መጠነ ሰፊ ጥቃት እንግዲህ ቀደም ሲል የዘረዘርካቸውን ውጤቶች የተገኙት። እንደሰማነው ከሆነ አገዛዙ ደንግጧል። የአማራ ፋኖ ሸዋ አካባቢ እያደረገ ባለው ተጋድሎ ናዝሬትን እያንኳኳ ሞጆ አካባቢ ደረስ መለስ እያለ እየፈጸመ ያለው ጥቃት በአገዛዙ መንደር ከፍተኛ ድንጋጤን እንደፈጠረም እንሰማለን። በዚህ የተነሳ ነው እንግዲህ መረጃዎች እንደሚያመለክቱት አማራ ክልል ጓዛቸውን ጠቅልሎ ከተለያዩ የሀገሪቱ አካባቢዎች የገቡ የ11 እዞች ከፍተኛ ወታደራዊ ሹማምንቶች ለስብሰባ መጣ
መጠራታቸውን የሰማነው። የአማራ ክልል ምስለኔው አስተዳደር የብልጽግና አመራሮችም እንደዚሁ ለልዩ ስብሰባ ተጠርተዋል። ከስብሰባ በኋላ ምን ሊፈጠር እንደሚችል አብረን የምናየው ነው። አብይ አህመድ የአማራ ክልል ጦርነት የአማራ ክልልን አጠቃላይ ሁኔታ ከእጁ እንዳመለጠ አሁንም መቀበል የቻለ አይመስልም። ሰራዊት ያሰለጥናል፣ ያስገባል። የምንሰማውን ያህል ከፍተኛ ኪሳራ እየደረሰበት ነው። ከነዚህ ወታደራዊ ሹማምንቶች ከተጠሩትና ከፖለቲካ አመራሮች ልዩ ስብሰባ ምን ሊጠበቅ ይችላል? ምን ልናይ እንችላለን? ይሄ እኮ አይን ያለው ጆሮ ያለው በደንብ አድርጎ የሚገነዘበው ነገር ነው። በየቦታው ቤተክርስቲያን እንደገባች ውሻ ከፍተኛ የሆነ መሳደድ እየደረሰበት እንደ ቆላ ከብት በአንድ ላይ በጅምላ እየተማረከ እየተነዳ ያለ የመከላከያ ሰራዊት የሀገር መከላከያ ሰራዊት ነው ብሎ ለመቀበል እጅግ በጣም የሚቀፍ ነገር ነው። እውነት ለመናገር የነዚህ ወገኖቻችን በመከላከያ ይሁን እንጂ ኢትዮጵያውያን ናቸው። ከፍተኛ የሆነ ውርደት ነው የደረሰበት። ብልጽግና በእነዚህ ሰራዊት መዳን እንደማይችል እነ ጀነራል አለምሸት ደግፌ እኮ በደንብ አድርገው ገልጸውታል። የሽምቅ ውጊያን በሰራዊት ብዛት ማሸነፍ አይቻልም። ሰራዊት ብዛት እንኳን ባይሆንም በጸረ ሽምቅ ውጊያ ማሸነፍ አይቻልም። ምክንያታቸው ህዝባዊ ነው። ህዝባዊ የሆነው ምክንያታቸውን መልስ እስካልሰጣቸው ድረስ ማሸነፍ በፍጹም አይቻልም። እያየ ነው ያለ ነው። ይህን ነገር ነው እንግዲህ የፋኖ ኃይሎች መጀመሪያ በቁመ ጠብቀኝ ወይም በአብይ እንደተናገረው በ30 ክላሽ ጀምረው የትም አይደርሱም እንዳለው አይደለም አሁን ያሉት።